ሰላም ጤና ይስጥልኝ የመጠለያ ፖድካስት ቤተሰቦቻችን እንደምን ሰምታችኋል? ዛሬ ልዩ ቀን ነው። ከስቱዲዮ ወጣ ብለን እንግዲህ ኪያውሲን ፋይናንስ ሶሉሽን የቤት እድለኛ ለሆኑ ደንበኞቹ ቤቱን በቃሊቲ ማሰልጠኛ በሚገኝ ሳይቱ አስገንብቶ አጠናቆ ቁልፍ የሚያስረክብበት ቀን ነው። ስለዚህ ዛሬ ቆይታ የምናደርገው ከቤት እድለኞች ጋር ይሆናል። የቤት እድለኞችን የተለያዩ ጥያቄዎችን እያነሳን አብረን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። እንኳን አብሮ ደስ አለን። ስምሽንና የስንተኛ ዙር ተመዝጋቢ እንደሆንሽ ንገሪኝ። እሺ፣ እኔ ቤተልሔም እባላለሁ። የመጀመሪያ ዙር ተመዝጋቢ ነኝ። ያው እጣው ደርሶኝ ዛሬ ቁልፍ ለመረከብ በቅቻለሁ። እንዴት ስለ ኪያውሲን ሰማሽ? መጀመሪያ የሰማሁትን በሚዲያ ላይ ነው። ሚዲያ ላይ ማለት እነ ሙሉዓለምና ሰራዊት ፍቅሬ በቴሌቪዥን በሚያስተዋውቁበት ጊዜ ነበረ። በዛ ወቅት ላይ መጥቼ በሚመዘገቡበት ቦታ ሄጄ ተመዘገብኩ። እንደ እድል ሆኖ በሶስተኛ ዙር ላይ ደርሶኛል። ዛሬ ቁልፍ ተረክቤያለሁ። በድጋሚ እንኳን ደስ አለሽ። ያው ስለ ኪያውሲን እንግዲህ በቅርብ ጊዜያት በማህበራዊ ሚዲያ የተለያዩ የሚዘዋወሩ መረጃዎች ነበሩና ጥሩ የሚሆን መጥፎ ማለት ነው። እነዛን ነገሮች አሁን ካለው ሪያሊቲ ጋር እንዴት ታየዋለሽ? እና ማስተካከል የምትፈልጊው መልዕክት ካለ እድል ልስጥሽ። እሺ፣ እኔ አሁንም ከዛሬ በፊትም ሳይደርሰኝ በፊት የምናገረው ነገር አንድ ነበረ። ያም ነገር ምንድነው? ሰው ያሰበውን ማድረግ አለበት ነው። ምክንያቱም ውሸት ቢሆን እስከ ዛሬ ድረስ ብዙ ነገሮችን አያደርግም ነበር። ከኛ በፊትም የነበረውን ዙር ሰጥተዋል። ስለዚህ አሁን ላይ ደግሞ ይህንን የመሰለ ህንፃ ሰጥቶናል። ስለዚህ ይህንን እንደራሳችን ንብረት እየጠበቀን እኔ ያስመዘገብኳቸው ደግሞ በጣም ብዙ አሉ። በእኔ ስር የተመዘገቡ እኔን ሲያዩ ይበረታሉ ብዬ አስባለሁ። ሚዲያ ላይ በሚፈጠረውም እያንዳንዳቸው ነገሮች ውስጥ እየገባሁኝ እኔ ምስክር ነኝ እያልኩኝ እየጻፍኩ ነው። አሁንም አደርገዋለሁ ወደፊት። በጣም ደስ ይላል። ከልብ እናመሰግናለሁ። እኔም አመሰግናለሁ። እንኳን አብሮ ደስ አለሽ። በቅድሚያ እንኳን ደስ አለሽ። ስሞትንና የስንተኛ ዙር ተመዝጋቢ ነበሩ? እኔ ስሜ ሰላሀዲን በክሪ ይባላል። የመጀመሪያ ዙር ተመዝጋቢ ነኝ። እህቴን አስመዝግቢያት ነበረ። አሁን ለሷ ነው ያወጣላት እና ያው ተወካይ ሆኜ ዛሬ ቤቱን ተረክቤላታለሁ ማለት ነው። በጣም ደስ ይላል። ስለ ኪያውሲን እንዴት ሰሙ? ኪያውሲን ያው እውነታውን በተግባር አይተነዋል። ቤቱን ተረክበናል። ቲክቶክ ላይ ብዙ ነገሮች አሉ የሚወራ አላስፈላጊ ነገሮች፣ ግን ያው አትሊስት የዛሬው ፕሮግራም ብዙ ነገሩን ያስተካከለ ቤት ተስፋ አድርጋለሁ። ማለት ያው ሰው እንደሚታወቀው ሞር ኔጋቲቭ ነገር ላይ ነው እና በብዛት እንትን የሚለው ሞር እውነታውን ማሳየቱ ነው በቃ የሚሻለው። ለምን እኛ ሀገር ሰው አስቸጋሪ ነው በብዛት በወሬ ስለሆነ የዛሬው እንትን በደንብ ይገልጿል ቤት ተስፋ አድርጋለሁ። ሞር እውነታውን ህዝቡ ዛሬ ይረዳል ቤት ተስፋ አድርጋለሁ። በመጨረሻ ማለት የሚፈልጉት ነገር ካለ እድል ውስጥ በቃ ሁሉም ይመዝገብና እንትን ይበል። በቃ እኔም አሁን ተመዝግቤ ያለው አትሊስት ያው እድልን እየጠበቅኩኝ ያለሁትና እውነታውን አይተናል። ያን ማለት እንችላለን። በጣም አመሰግናለሁ። ምነው ወጋ ይቀበናሉ? ወዴት ነው ይዟት የሚበረው? ወደ መጣበት ይዟት ነው የሚመለሰው። ዲሞች ከአባቱ ቤት መጥቶ ወደ አባቱ ቤት ለምንድን ነው ታዲያ? ሽማግሌ ሲልክ ቤት ለሌለው አትሰጥም እያልኩሽ ታግባ ብለሽ ይሄው ሶፎስ ከተትሽኝ። አረ ለመግለጽ በጣም ከባድ ነው፣ ለማግኘት ግን በጣም ቀላል። አዎ የቤት ባለቤት ለመሆን ከምንጊዜውም በላይ በኪያውሲንግ ቀላል ሆኗል። በ83,000 ብር ቅድመ ክፍያ ተመዝግባችሁና በወር ከ2,000 ብር ጀምሮ መቆጠብ ከቻላችሁ በቀላሉ የቤት ባለቤት መሆን ትችላላችሁ። ስትመዘገቡ የምትከፍሉት የካፒታል ክፍያና በየወሩ የምትቆጥቡት ክፍያ በጠቅላላ የሚቀመጠው በኢትዮጵያ ንግድ ባንክና በዘመን ባንክ በተከፈተ ዝግ የቁጠባ አካውንት ከመሆኑ በተጨማሪ አንጋፋው የኢትዮጵያ መድን ድርጅት ኤምፒኤ ዋስትና ይሰጣችኋል። እንዴ ሳርጉስ ዛሬ ነገ ሳይሉ እስከ ነሐሴ 30 ድረስ ይመዝገቡ። በቅድሚያ እንኳን ደስ አለሽ። ስምሽንና የኪያውሲን የስንተኛ ዙር ተመዝጋቢ ነበር? መቅደስ ጌታቸው ይባላል። የአንደኛ ዙር ተመዝጋቢ ነበር። ስለ ኪያውሲን እንዴት ሰምተሽ ተመዘገብሽ? እና በሚዲያ ነበር የሰማነው። ሲስተር ፊዳ ተመዘገበች። ዛሬ ነው ሰለብሬት አግኝተናል። በጣም ደስ ይላል። በተለያዩ ማህበራዊ ሚዲያዎች እንግዲህ ስለ ኪያውሲን ጥሩ መጥፎ መረጃዎች ሲሰራጩ ተመልክተናል እና አንቺ አሁን ካየሽው ሪያሊቲ እና ከሚሰማው መረጃ አንፃር ምን መልዕክት ማስተላለፍ ትፈልጊያለሽ? ማለት እንግዲህ የሚተላለፈው ነገር እንዳለ ሐሰተኛ ነገር ነው። ኪያውሲን እንግዲህ ሙሉ ሰው እኔ ሪኮመንድ የማደርገው ነገር ነው። ሁሉም ሰው ሂዶ መረጃውን ወስዶ ትክክለኛውን ቦታ ቢመጥ ብዬ ነው የማስበው።
በድጋሚ እንኳን ደስ አለሽ። አመሰግናለሁ። በቅድሚያ እንኳን ደስ አለሽ። እንኳን አብሮ ደስ አለን። ስሞትንና የኪያ ሃውሲንግ የስንተኛ ዙር ተመዝጋቢ? ሶስተኛ ዙር ተመዝጋቢ ነኝ። ስሜ ጌታሁን ቢያርጎ እባላለሁኝ። በጣም ደስተኛ ነኝ። ከምንም በላይ ደስ ብሎኛል። በህይወት ዘመኔ ቤት አገኛለሁ ብዬ አስቤ አላቅም ነበረ፣ ግን አገኘሁኝ። በጣም ነው ደስ ያለኝ። እንደኔ ሁሉም ሰው እንዲያገኝ እኔ ምሳሌ ያርግ ነው የምለው። እኛ 10 ተመዝጋቢዎች ነን። 10 ጓደኞች አሁን 9 አሉ። ከ9 10ሩ እኔ ደረሰኝ። 9ኙ አሁን በተስፋ ላይ ናቸው፣ እየተጠባበቁ ነው። አሁን እነዚህ ልጆች ደግሞ ተስፋ አላቸው፣ በተስፋ እየጣሉ ነው። ለራሱ ከሚከፍሉት ውጭ ዲፖዚት የሆነ ቦታ ቁጠባ አድርገው በሁለታቸው ስም አድርገው 9ኙ ቁጠባ እያቆጠቡ ነው። በቀን አብዛኞቹ ራይድ ሰራተኞች ነና የሆነች ዲፖዚት እያደረጉ እያጠራቀሙ ነው። ነገ ለሚመጣው ቻሌንጅ አሁን ሲደርሰኝ እንደዚህ የሚከፈለው ቻሌንጅ አሁንም የሚከፈለኝ አሁን 550 ሺህ ብሩን ከጓደኞች ጋር አዋጥቼ ነው ይሄንን የምከፍለው። ስለዚህ ማህበር አለና እንደኔ አይነት ደግሞ ያልገቡ እኛ 10ኛችን የተመዘገቡት ነን። ሌሎች ደግሞ አሉ እኔን የሚያዩ እኔን የሚከታተሉ የሱን ውጤት እኔ የሚሉ 3 ልጆች ክፍለ ሀገር ናቸው። መጥቀስ ይችላል። ወደ መርሳ አካባቢ እኔን በመጠባበቅ ነው የሚገኙት። ስለዚህ አሁን እኔን እያዩ ነው። እኔ መረጃ ነኝ፣ ቤተሰብም ስለሆነ እነግራቸዋለሁ። እንደነገርኳቸው ቀጥታ ይመዘገባሉ። አጋጣሚ እድሉን ካገኘው በድጋሚ ካገኘውሽ አንቺ ጋር ይዤ ማስመዘገብ እችላለሁ በእርግጠኝነት። በጣም አመሰግናለሁ። በጣም ደስ ብሎኛል። ቴንክ ዩ። በሁሉም በመላ ኢትዮጵያ ነው እንግዲህ የሚሰራውና እነሱም የቤት እድለኛ እንደሚሆኑ ጥርጥር የለኝም። በመጨረሻ ማስተላለፍ የምትፈልገው መልዕክት ካለ? አንዳንድ ደግሞ በማህበራዊ ሚዲያዎች የሚሰራጩ መረጃዎች አሉና እውነታውና የሚወራው ነገር እንዴት አመዛዝነህ ተመልክተዋል? እውነት መናገር በእነሱም አልፈርድም፣ እውነትም አለው። አንዳንድ ነገሮች በዚህን ቀን ተብሎ በዚህን ቀን ሳይሆን ሲቀር ጥያቄ ምልክት ያሰጣል። ጥያቄ ምልክቱ የሚያሰጣውም በዚህ ያኛው ሰው ፍጹም ይፈልጋል። በዚህን ቀን ካለ በዚህን ቀን እሱ የማያደርገውን ነው እኮ የሚጠብቀው። ነገር ግን ትዕግስት ይኖረን ነው የምለው እኔ። ሚዲያውን ይከታተል ምን እንደሆነ እያንዳንዱ አቶ ቸርነት የሚላቸውን እያንዳንዱ ይከታተሉ። እኔ ከስር ላይቭም ይመለከተኝም አይመለከተኝም ይድረሰኝ አሁን ደርሶኝ ነው የምከታተለው። ሳይደርሰኝ በፊት ግን በደንብ ትከታተል ነበር። ይከታተሉና እውነተኛውና ውሸቱን ያዩታል። ሚዲያውን በደንብ ይከታተሉ። በቃ ይሄ ነው የምለው እና እኔ እድለኛ እንደሆንኩኝ ሁሉም እድለኛ ይሁንና የዛሬ 10 ዓመት ሁሉም ደርሶት በአይኔ ላይ ነው የምለው። ተስፋዬ ይሄ ነው። እንኳን ደስ አለህ። ከልብ አመሰግናለሁ። አመሰግናለሁ። ክብር ይስጥልኝ። እሺ በርቱልኝ። እግዚአብሔር ከእናንተ ጋር ይሁን። በርቱ። አንዳንድ ሐሰተኞች ሚዲያውን ሽፋን ለማግኘት የሆነ እንጀራቸውን ትንሽ እንጀራ ለማብሰል ብለው ለሰው እድል የሚዘጉ ሰዎች አሉ። እባካችሁ በእግዚአብሔር ስም ጠይቃችኋለሁ፣ እረፉ ነው የምለው። ቴንኪው። አመሰግናለሁ። ቴንኪው። ውድ ተመልካቾቻችን እንግዲህ ዛሬ ጥቅምት 22 የቤት እድለኛ የሆኑትን የኪያ ሃውሲንግ ደንበኞቻችንን ከነሱ ጋር የተለያዩ ጥያቄዎችን እያነሳን ቆይታ አደርገናል። እንደሚታወቀው ኪያ ሃውሲንግ ፋይናንስ ሶሉሽን ለ150 የቤት እድለኞቹ ከኋላ በምትመለከቱት ህንፃ ላይ ቤታቸውን ሰርተው በዛሬው ቀን አስረክቧል። እናንተም ተመስገቡ፣ የቤት ባለቤት ነው ማለት እወዳለሁ። የነበረን ቆይታ ይህንን ይመስል ነበረ። በቀጣይ ሳምንት በአዲስ ሀሳብ ከእናንተ ጋር ቆይታ የምናደርግ ይሆናል። እስከዛው ቸር ሰንብቱ። ሳምንታዊ አዳዲስ መረጃ እንዲደርሶ የደውል ምልክት መጫን እንዳይረሱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።